በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ከጥር 19 እስከ ጥር 25 ቀን ከዋለ መዝሙር እሙነ ኮነ ልደቱ ለመድኃኒነ ክርስቶስ። የመድኃኒታችን የመወለዱ ነገር እሙን ሆነ የሚል ይሆናል። በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 13 እስከ ፍጻሜ፣ አንደኛ ዮሐንስ ምዕራፍ 2 ከቁጥር 22 እስከ ፍጻሜው፣ የሐዋርያት ሥራ ምዕራፍ 13 ከቁጥር 20 እስከ 28፣ ምስባክ እግዚአብሔር እግዚእ አስተርአየ ለነ ግበሩ በዓለ በትፍሲት በሃበ እለ ያስተሃምምዎ እስከ አቅርንቲሁ ለምስዋ። እግዚአብሔር አምላክ ነው፣ ለእኛም በራልን እስከ መሠዊያው ቀንዶች ድረስ የበዓሉን መሥዋዕት በገመድ አሰሩት። ምስጢር በምልአት ያለ እግዚአብሔር በሥጋ ተገለጠ። በሱ ስም ከሚያስተምሩት ሐዋርያት አብነት ነስታቸው በዓሉን አከበሩለት። ቤተ ክርስቲያን እስከ መምራት ደርሳችሁ ወይም ከሰማዕታት አብነት ነስታችሁ ስለ ስሙ መከራን ተቀበሉ። በጎ ሰርታችሁ ዕረፍተ ነፍስ አግኙ። መስቀል ቀኖት እስከ መቀበል ደርሳችሁ አክብሩት ማለት ነው። የሉቃስ ወንጌል ምዕራፍ 3 ከቁጥር 42 እስከ ፍጻሜው፣ የሉቃስ ወንጌል ምዕራፍ 2 ከቁጥር 42 እስከ ፍጻሜው፣ ከምዕራፍ 42 እስከ ፍጻሜው ቅዳሴ ቅድመ ዓለም ይሆናል። እግዚአብሔር ግበሩ በዓለ በትፍስሕት በሃበ እለ ያስተሃምምዎ